በዚህ ቪዲዮ ማሳያችሁ ኤአይ የኮሌጅ ተማሪውን የሃይስኩል ኤሌመንተሪ ለየትኛውም ሳብጀክት መሆን የሚችል ፈጣንና ቀላል በሆነ መልኩ በቪዲዮ በአውዲዮ ሰመሪ የሚሰራ ሳብጀክታችሁን በደንብ እንድትረዱትና ለፈተና ዝግጁ እንድትሆኑ የሚያደርግ ነው። እስከ መጨረሻው አብራችሁን ቆዩ፣ በእርግጠኝነት ታተርፉበታላችሁ። ወደ ኤአዩ ከመሄዳችን በፊት የምታነቡትን ሳብጀክት ማቴሪያል በፒዲኤፍ ፎርማት ታዘጋጃላችሁ። እዚህ ጋር እንደምታዩት የ9ኛ ክፍል አይቲ ቴክስቡክ እና የኮሌጅ ፍሬሽማን ኮርስ የሆነው ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ አዘጋጅቻለሁ። በእነዚህ ማቴሪያሎች እንዴት አድርጋችሁ መዘጋጀት እንደምንችሉ እናያለን። ብራውዘራችሁ ጋር ትሄዱና በጂሜል አካውንታችሁ ሎጊን ታረጋላችሁ። ሎጊን ካረጋችሁ በኋላ 9 ነጠብጣቦች አሉ። እነሱ ጋር ትሄዱና ወረድ ብላችሁ ኖትቡክ ኤልኤም የሚል ትፈልጋላችሁ። መጨረሻ አካባቢ ታገኙታላችሁ። እሱም ትከፍቱታላችሁ። ስከፍቱት ይህን የሚመስል ኢንተርፌስ ያመጣላችኋል። ፊት ለፊት የሚመጣውን ታነቡና ኦኬ ትሉታላችሁ። ከዛ ክሬት ኒው ኖትቡክ የሚል ይመጣላችኋል። ክሬት ኒው ኖትቡክ የሚለውን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ያዘጋጃችሁትን ፋይል ታስገባላችሁ። አፕሎድ ሶርስስ በሚለው ማለት ነው። አፕሎድ ሶርስስ የሚለው ነክታችሁ ቅድም ካዘጋጀነው መካከል ኢመርጂንግ ቴክኖሎጂ እናስገባለን። በዚህ በኢመርጂንግ ቴክኖሎጂ እናየውና እናንተ በምትፈልጉት አፕላይ ማድረግ ትችላላችሁ። ኢመርጂንግ ቴክኖሎጂ ስናስገባው ደብል ክሊክ አድርገን እንደምታዩት ሎድ ያደርግና አውቶማቲካሊ ርዕሱን ያስቀምጥልኛል። የምናነባቸው ዲቴል ማቴሪያሎች በቀኝ በኩል ባሉት ነው የምናገኛቸው። ከማይንድ ማፕን ጀምርና ሁሉንም እናያቸዋለን። ማይንድ ማፕ የሚለው ላይ ክሊክ ስታደርጉ እንደምታዩት ማይንድ ማፕ ጀነሬት ያደርግላችኋል። ጀነሬት ሲያደርግላችሁ ክሊክ ታደርጉታላችሁ። ጀነሬት የሚደረጉት እንዳለ ከስር ነው የሚቀመጡት። ክሊክ ስታደርጉት እንደዚህ አይነት ማይንድ ማፕ ይሰጠኛል። ስንት ቻፕተሮች አሉት፣ ቻፕተሮች ውስጥ ምን አለ የሚለውን ዲቴል የሆነ ማይንድ ማፕ ነው የሚያስቀምጥልኝ። የምትፈልጉት ቻፕተር ጋር እየሄዳችሁ ክሊክ ታደርጋላችሁ። ለምሳሌ እኛ ቻፕተር 1 ክሊክ ብናደርገው እዚህ ጋር እንደምታዩት ስለ ቻፕተር 1 ዲስከሽን ይጽፍልኛል ማለት ነው። ይሄን አንብቤ ቻፕተር 1 መረዳት እችላለሁ። ወደ ውስጥ ገባ ደግሞ ብዬ ሰብ ቻፕተሮቹን ማየት ከፈለኩኝ ለምሳሌ እንደምታዩት ኢቮሉሽን ላይ ክሊክ ሳደርግ ስለ ኢቮሉሽን ደግሞ ዲስከሽን እንደዚህ ያስቀምጥልኛል ማለት ነው። የምትፈልጉትን ቻፕተር ጋር እየሄዳችሁ ዲስከሽን ማንበብ ትችላላችሁ። ከቻፕተር ውስጥም ደግሞ ሰብ ቻፕተሮቹን ክሊክ ለምሳሌ ሳይበር ሴኩሪቲ የመጨረሻው ቻፕተር ላይ ያለው ለምሳሌ ክሊክ ሳደርግ እዚህ ጋር እንደምታዩት ስለ ሳይበር ሴኩሪቲ ያስቀምጥልኛል። ወደኋላ ለመመለስ ፈልጉ ስቱዲዮ ትላላችሁ። ከዛ ደግሞ እንደሚቀጥለው ኒድ ሪፖርት ወደሚለው ሪፖርት የሚለውን ደግሞ ክሊክ ስታደርጉ እዚህ ጋር እንደምታዩት ሪፖርት ውስጥ ያሉትን ነገሮች ያብራርልኛል። እኛ ግን ለጥናት ስለሆነ የፈለግነው ስተዲ ጋይድ የሚለው ነው የምንፈልገው። ስተዲ ጋይድ የሚለውን ክሊክ እናደርጋለን። ክሊክ ስናደርግ እንደምታዩት ከስር የስተዲ ጋይዱን ጀነሬት ያደርግልኛል። ጀነሬት የተደረገችው ፔጅ ክሊክ አደርጋለሁ። እዚህ ጋር እንደምታዩት ስተዲ ጋይዱን ያስቀምጥልኛል። ሾርት አንሰር ኪዩዞች አለው። ኢሴ ይሰጠኛል። ኢሴ ኩዌሽኖች የኪዩዙን አንሰሮች ያስቀምጥልኛል። ከዛ ዋናዎቹ ደግሞ እነዚህ ናቸው፣ ኪ ተርሞቹ ናቸው። እነዚህ ኪ ተርሞች በደንብ ካነበባቸዋቸው ስለ አብዛኞቹ ቻፕተሮች አንደርስታንዲንግ ይኖራቸዋል ማለት ነው። ኪ ተርሞቹን እንደምታዩት ያስቀምጥልኛል። እነዚህን አንብቤ ብቻ ምንድን ነው የሚያካተተው ቻፕተሮቹ ወይ ደግሞ አጠቃላይ ምን ኮንሰፕት አለው የሚለውን በደንብ መረዳት እችላለሁ። እንደተለመደው ወደ ኋላ መመለስ ስቱዲዮ ትጫናላችሁ። ከዛ ወደ ፍላሽ ካርድ ወደሚለው እንሄድ። ፍላሽ ካርድ የሚለውን ክሊክ አድርጋችሁ ጀነሬት ያደርግላችኋል። ጀነሬቲንግ ፍላሽ ካርድ ብሎ ተጠብቁትና ጀነሬት ሲያደርግ ክሊክ ታደርጉታላችሁ። ይሄ ለማስታወስ ካነበባችሁ በኋላ ለማስታወስ በጣም አሜዚንግ የሆነ ኦፕሽን ነው። ፉል ስክሪን ታደርጉትና ከዛ እዚህ ጋር እንደምታዩት እያነበባችሁ መልሱን ደግሞ ክሊክ እያደረጋችሁ መልሱ ማየት ትችላላችሁ። በደንብ ሚሞሪያችሁን ሪፍሬሽ ማድረግ የሚችል በጣም ቆንጆ ነገር ነው። እዚህ ጋር እንደምታዩት 74 ካርዶች ጀነሬት አድርጎልኛል። እነዚህ 74 ካርዶች በማየት አጠቃላይ ከሁሉም ቻፕተሮች የሚወጣጡ ስለሆነ ማታውቁት ነገር ራሱ ካለ በእነዚህ ራሳችሁን ቻሌንጅ ማድረግ ትችላላችሁ ማለት ነው። መጨረሻ ላይ ከፍላሽ ካርድ ለማውጣት ደግሞ ተመለሳችሁ ስቱዲዮ ትጫኑና ወደሚቀጥለው ነው ደግሞ ከዛ ደግሞ ኩዊዝ ደግሞ ከፈለጋችሁ ጥያቄዎች ጀነሬት እንዲያደርግላችሁ የምትፈልጉ ከሆነ ኩዊዝ የሚለውን ክሊክ ታደርጋላችሁ። መጨረሻ ላይ አንብባችሁ ምናምን ከጨረሳችሁ በኋላ ራሳችሁን ለመፈተን ኩዊዝን መጠቀም ትችላላችሁ። ኩዊዝን ጀነሬት ካደረጋችሁ በኋላ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እንደምታዩት ኩዊዝ ያመጣልኛል። ፉል ስክሪን አድርጋችሁ መፈተን ትችላላችሁ ማለት ነው። ራሳችሁን በዚህም ቻሌንጅ ማድረግ ትችላላችሁ። ክሊክ ስታደርጉ ለምሳሌ ሂንት ብትሉት ስለዚህ ጥያቄ ሂንት ይሰጣችኋል ምንድን እንደሆነ ኮንሰፕቱን። ሮንግ የሆነ አንሰር ላይ ክሊክ የምታደርጉ ከሆነ ደግሞ ኖት ኳይት ብሎ ኤክስ ያደርግና ራይት አንሰሩን በአረንጓዴ ያስቀምጥልኛል። ያልገባችሁ ነገር ካለ ደግሞ ምን ማድረግ ትችላላችሁ? ኤክስፕሌን የሚለውን ተጭናችሁ ኤክስፕላኔሽን መጠየቅ ትችላላችሁ። ስለዚህ ጥያቄ አጠቃላይ ዲቴል የሆነ ኤክስፕላኔሽን ይሰጣችኋል። እሷን ማንበብ ትችላላችሁ ማለት ነው። በደንብ አድርጎ ነው የሚያዘጋጃችሁ። ፉል ስክሪን አድርጋችሁ ሙሉን መጨረስ ትችላላችሁ። ኔክስት እያላችሁ እየሰራችሁ ኔክስት ትሉታላችሁ።
ኤክስፕላኔሽን ስትፈልጉ ኤክስፕላኔሽን እየጠየቃችሁ ከዛ ሲጨርስ ስንት እንዳመጣችሁ አጠቃላይ ስኮራችሁን ይነግራችኋል ማለት ነው። እዚህ ጋር እንደምታዩት ከ12ቱ 5 ነው የተገኘው 42% አኩሬሲ፣ በትክክል የተመለሰው 5 ነው፣ ሮንጉ 7 ነው ይለኛል። በሱ ቼክ ማድረግ ትችላላችሁ። ወደ አውዲዮ ደግሞ ስንሄድ ደግሞ አውዲዮ ኦቨርቪው ደግሞ ክሊክ ታደርጉና የትም ቦታ ላይ ሆናችሁ ትራንስፖርት ላይ ሆናችሁ ብዙ ቦታ ሆናችሁ መስማት የምትፈልጉት ነገር ካገኛችሁ ከፈለጋችሁ አውዲዮን መጠቀም ትችላላችሁ። በኢንተራክቲቭ ሞድ ማድረግ ትችላላችሁ፣ ወይ ደግሞ ፕሌይ በተናን መጫን ትችላላችሁ፣ ዳውንሎድ ማድረግ ትችላላችሁ። ለምሳሌ ኢንተራክቲቭ እዚሁ ጋር ክሊክ አድርጋችሁ ብላችሁ ለዚህ መስማት ትችላላችሁ። Today, we're doing a deep dive into a huge syllabus on emerging technologies, intelligence, connectivity. እንደምታዩት በጣም ቆንጆ የሆነ ኦዲዮ። Welcome to the deep dive. Etc. transferring the info. Next up is the data processing layer. This is the brain analyzing the data, making decisions, maybe optimizing a delivery route or scheduling machine maintenance. It might save results too. በዚህ ዳውንሎድ ማድረግ ትችላላችሁ። በጣም ቆንጆ የሆነ እንደ ፖድካስት ነው የሚያዘጋጅላችሁ። በጣም አሪፍ የሚባል ያዘጋጅላችኋል። ፕሮምፕት አለው። የእያንዳንዱ ፕሮምፕቱ ማስተካከል የምትፈልጉ ከሆነ ደግሞ የኤዲት በተናውን እየነካችሁ ሌላ ፕሮምፕት ማስገባት ትችላላችሁ፣ እንደፈለጋችሁ ጀነሬት እንዲያደርግላችሁ ማለት ነው። ቪዲዮውንም ክሊክ ስታደርጉት እንደምታዩት ጀነሬቲንግ ቪዲዮ ብሎ ከስር ሎድ ያደርጋል። ሲጨርስ ቪዲዮውን ያመጣልኛል። ፕሌይ ማለት እችላለሁ። ከፈለኩ ደግሞ 3 ነጥቧን ተጭኜ ዳውንሎድ ማድረግ እችላለሁ። የትም ቦታ ሆኜ ትራንስፖርት ላይ ዋሬቨር ቦታ ላይ መስማት እችላለሁ፣ ማየት እችላለሁ ማለት ነው። ታውዚሁም ፉል ስክሪን አድርጋችሁ ማየት ትችላላችሁ። በትንሽ ደቂቃ ውስጥ ሰመሪውን GPS signal from every phone on Earth all being collected constantly in real time. So what makes big data, well, big? Experts usually point to what they call the 3 V's. Process it, AI. But how does this digital of sensing, thinking, and acting is already here, and it's already changing our world in some really deep ways, from our smart homes and cities to farming and healthcare. ይሄንን አሜዚንግ AI በመጠቀም ለየትኛው ፈተና መዘጋጀት ትችላላችሁ። ከሌላው አርቲፊሻል ኢንተለጀንስ የሚለየው ይሄኛው በእናንተ በሰጣችሁት ማቴሪያል ዲፔንድ ሆኖ ብቻ ነው። ወደ ሌላ ቦታ የሚሄድበት ነገር የለውም። ሞዴሉ ክሬት የተደረገው እናንተ ለኤግዛም እንድትዘጋጁ ሪሰርች እንድትሰሩበት ስለሆነ በደንብ አሜዚንግ ሆኖ እናገኘዋለን። በደንብ ተጠቀሙበት። ሌላ ማድረግ ያለባችሁ ነገሮች አንደኛ የምታስገቡት ማቴሪያል ሞጁል ይሁን ቴክስቡክ፣ የትኛው ማቴሪያል መጀመሪያ አካባቢ ያሉትን ማን እንደጻፈው ኢንትሮዳክሽን ሊኖረው ይችላል። ለምሳሌ ይሄ 7 ቻፕተር ነው ያለው። ከቻፕተሯን በፊት ብዙ ማብራሪያዎች ሊኖሩት ይችላሉ። ከቻፕተሯን በፊት ያሉትን እንዳለ ማስወጣት ይኖርብኛል ማለት ነው። እሱን ካላስወጣሁት የኦዲዮ ሪቪው ምናምን በሚሰሩበት ሰዓት እሱን ይከትብኝና የዋናውን ማቴሪያል ወይ ደግሞ የዋናውን ሰመሪ ቦታ ይሻማብኛል። እንዳይሻማብኝ ከቻፕተሯን ጀምራችሁ ብቻ ፒዲኤፍ ላይ ታዘጋጁና እሱ ማስገባት ትችላላችሁ። የኢንትሮዳክሽን መጀመሪያ አካባቢ ያሉትን ፓርቶች ብታስወጡት ቆንጆ የሆነ የኦዲዮ ሪቪው ታገኛላችሁ። ሁለተኛ ፍላሽ ካርድ ኩዊዝ በሚሰራበት ጊዜ ይሄ ፕሮቨርዥን ስላልሆነ በቁጥር አነስ አድርጎ ነው የሚሰራላችሁ። ደጋግመን ክሬት ማድረግ እንችላለን። ኩዊዝም ደጋግማችሁ ክሬት አድርጉ፣ ፍላሽ ካርድም ደጋግማችሁ ክሬት አድርጉ። የተለያየ ስለሚሰራልኝ በሱ በደንብ መላመድ እችላለሁ ማለት ነው። ሶስተኛ ያልገባን ነገር ካለ እንዲብራራልን የምንፈልገው ነገር ካለ መጻፊያ ቦታ ጋር ሂደን የምንፈልገውን ጥያቄ መጠየቅና መልስ ማግኘት እንችላለን። ስታርት ታይፒንግ የምትል ፓርት አለች። እሱ ላይ የምትፈልጉትን አይነት ጥያቄ ስላስገባችሁት ማቴሪያል ማለት ነው ስለሱ ጠይቃችሁ በደንብ ቆንጆ የሆነ ማብራሪያ ማግኘት ትችላላችሁ። በዚህ መልኩ ራሳችሁ ለየትኛው ፈተና ማዘጋጀት ትችላላችሁ። የትኛው ማይ ጥያቄ ካላችሁ ወይ ደግሞ እንዲዘጋጃላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። እስካሁን ስለቆያችሁ አመሰግናለሁ። ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮዎች እንገናኛለን። እስከዛው ድረስ ሰናይ ጊዜ